አፉ ማለት ቀላል እኮ እንዳይመስል አፉ ማለት እኮ ከባድ ነው እኮ እንቅልፍ ይከለክልሃል እኮ የዘለመ ሰው الظالم ينوم የሚዘልመው ሰው የእንቅልፉን ይተኛል አንተን አቃጥሎ እሱን እንቅልፉን ይተኛል والمظلوم لا ينوم ተበዳዩ አይተኛም عين الله لا ينوم الله ደግሞ አይተኛም ለሱ ይነግርብሃል ለሱ ይገናኛሉ ለሱ ይነግርብሃል ይላል እንቅልፍ ከልክሎታል እሱ በድሎ ሐብሎ ይተኛል ሰው አሰቃይቶ ሰው ችግር ውስጥ ከቶ ይተኛል الظالم ينوم والمظلوم لا ينام ተበድለሃል ይሄንን የተበደልከውን ነገር አፉ ያለ ሰው አላህ እኮ ከፍተኛ ደረጃ ያደረገው وما يلقاها الا الذين صبروا وما يلقاها الا ذو حظ عظيم በጣም ኃይለኛ ነገር መሆኑን አላህ አመጣ የበደለብህን ያሰቃየህን የዘለመህን ችግር የፈጠረብህን በጣም ገና ሲያይህ ሚጠላ ሰው ይኖራል እንደዚህ አይነቱን ተበርች ሰላም ነው የሚባለው ተበርች ሰላም አልደረስክበት የሱ ርዝቅ አልበላህ እንዲሁ ለምን ባየሁት ብሎ ፍንግል የሚል ሰው ይኖራል ሱብሃንአላህ ጥሎበት ሸይጣን ይጣለበት አላህ እንዳይመስልህ ሸይጣን ጥሎበት እንደዚህ እንደው የበደሉን ሰዎች በጠቅላላ አፉ አልልም ካልክ የሚሰጥህ ነገ የቂያማ ቀን የሱ ሰላት የሱ ዘካ የሱ ጾም የሱ ሐጅ ነው የተጨማለቀ ሐጅ የተጨማለቀ ዘካ የተጨማለቀ እንደው ኢባዳ ከምታገኝ እሽጉ ሽልማት አይሻልም እንደ ጀማዓ እሽጉ አይሻልም እንደ ጀማዓ በቃ አፉ በልና እሽጉን ውሰድ ነው አላህ የሚለው እሽጉን በቃ አፉ ሊላህ ብያለሁ እዚህ ጋር